አሁን ቴክስት እንላላክሱ በየር ነገር ፍርፍር ነው ማለት የቅንጦት ምግብ ነው እንጀራ የቅንጦት ምግብ ነው ጭራሽ በሳምንት አንዴ ነው ምናምን ነበር አንድ ቀን ነው የሁለት ቀን ዱባይ ከተነሳ በተለይ በሁለተኛው ይሄ ጠቅለል በሄድክበት ጉዟችሁ የቅንጦት ምግብ ነው እንጀራ የቅንጦት ምግብ ነው ጭራሽ በሳምንት አንዴ ነው ምናምን ነበር አንድ ቀን ነው የሁለት ቀን ዱባይ ከተነሳ በተለይ በሁለተኛው ይሄ ጠቅለል በሄድክበት ጉዟችሁ የሲያምረኝ ውለታ አለባችሁ አሉ አዎ ሲያምረኝ በጣም ምንድነው በእናትህ ሲያምረኝ በጣም ባለሙያ እኮ ነው እውነትህ ነው በእውነት ምን በምግብ አዎ በቃ እና እርግጠኛ ነኝ አሁን ኢንተርቪው ሲሰማ በጣም ነው የሚስቀው እውነትህ ነው አዎ የሚገርም አሁን ቴክስት እንላላክሱ በየር ነገር ፍርፍር ነው ማለት እውነትህ አሃ መጋቢያችሁ ነበር ጎበዝ ነው በቃ ማለት በደንብ የሚጣፍጥ ፍርፍር ይሰራል አክቹሊ እንጀራ አታገኙ የቅንጦት ምግብ ነው እንጀራ የቅንጦት ምግብ ነው ጭራሽ በሳምንት አንዴ ነው ምናምን ነበር አንድ ቀን ነው የሁለት ቀን እኔ እንደውም በእውነት የቅንጦት ምግብ ነበር እሺ በቃ ታደጋችሁ ሳይምራ በቃ ይመጣል የሆነ ፍርፍር ድርቆሽ ፍርፍር ምን ድርቆሹ ምናምን ይዘን የመጣን ሰዎች ምናምን በቃ እሱ በማብሰል በማብሰል ይገርማል